ደግሞ የማነህ ወጠጤ አይን አውጣ እቤት ድረስ መተህ እንደዚህ የምታደርገው ማነህ? በማያገባኝ ከገባኝ በጣም ይቅርታ። ግን ደግሞ አዴ እናትህ ማግኘት ያለባት እንደዚህ በራሷ ማንነት ነው እንጂ ሌላ ሰው ሆነ አይመስለኝም። እንዴ በጣም ተጣላችሁ እንዴ? ከማን ጋር? ከዳይመንድ ጋር ነው። ስትጣሉ ነበር ብዬ ነው። እንዴ ምንም ያጣላ ነገር አለ? እሱ አንዳንዴ ዝም ብሎ ሲገግም ነው እንጂ እኔም ማራዳ እሱ ማራዳ ምን ያጣላናል? አቤት። አዎ ምን ነው? እሺ በቃ የት ነህ? እሺ በቃ እመጣለሁ፣ ጠብቀኝ። እንዴ ወዴት ልትሄድ ነው? እመልሳለሁ ሌሊ። እንዴት መጣሁ? በቃ ወዴት ነው ትተን የምትሄደው? አንደኛ ሚዜ መሆንን ረሳው እንዴ? እሱማ ገባኝ። አስቸኳይ ጉዳይ ስላለብኝ ነው። እመልሳለሁ። እሺ በቃ። ምን ልትሰሩ መጣችሁ? ሄሉ አለች? አዎ አለች። ሄሉዬ ስራ ላይ ነች። ሌላ የምትፈልጉት ሰው አለ? ስራ ላይ ብትሆኑ ስላገኘት ፈልጋለሁ። ጥራለሁ። አሁን እሱን ሰው ብለህ ታስፈቅደዋል? ና እባክህ ዝም ብለህ። ወዴት ወዴት ነው አባቴ? አንተ አቤስ? እሺ ሄሉዬም ብሎ መጣ ሚሽቱን። አንተ ማንም ብለህ መጣ? አንተ እኔን ቀላል ሰው አድርገኸኛል። እኔ እኮ ዳይመንድ ነኝ ወንድሜ። የዴቭ አንደኛ ሚዜ ነኝ። ዚስ ሃውስ ኢዝ ማይን። ሁሉ ብርቅ። ለሚዜነትማ የተመረጥነው እኛ አባቴ። ፎቅ ላይ ወጥተን ሱፍ የመረጥነው እኛ አባቴ። እና ምን ትቀባጥራለህ? አሁን ዞር በል በእናትህ። አይ ከውስጥ መዝለቅ አይቻልም። ይኸውልህ ውስጥ የተከበሩ እንግዳ አሉ። ታየውም ከውጭ ሀገር የመጣች ሴት። ዴቭ ቤት ውስጥ ትይሉ ነው እንዴ? ኧረ አሉ። ሮማን አልነገርሻቸውም እንዴ? ልጆቼ እንኳን ደህና መጣችሁ። ማሚ አዴ ማለት እሷ ተዋወቀ። እንግዲህ በዚህ የዩቲዩብ ቻናል አዳዲስ የሆኑ ድራማዎችን፣ ፊልሞችን እና ሌሎች መሰል የሆኑ የሚገራርሙ አሪፍ ስራዎችን ይዘው ይመጣሉ ብለን እናስባለን። እኛም እንጠብቃለን። ቤተሰብ ሁላችሁም እየገባችሁ ሰብስክራይብ አድርጉ። ቤተሰቡን እናመሰግናለን። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 207ን በመጠባበቅ ላይ ያላችሁ በመጀመሪያ የቪዲዮ ላይ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አደይ ክፍል 207 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች ሰሞኑ እንግዲህ እያሳያችሁት ያለ ፍቅር በጣም ለየት ያለ ነው። እናም አሁንም በዚሁ ቀጥሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም ይህ ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። ቢያንስ በዚህ ቪዲዮ በትንሹ 400 ላይክ ፈልጋለሁ። እንደማታሳፍሩኝ ተስፋ አደርጋለሁ። ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። ወደ ሰራተኛዋ አደይ ድራማ ስንመለስ እንግዲህ በክፍል 206 ላይ እንዳያችሁ ከሆነ የዴቭ እናት በጣም አሁን ላይ እያበዛች ነው። እንግዲህ አሁን ላይ ከአቅማችን በላይ ሆናለች። በክፍል 206 መጨረሻ ላይ እንዳያችሁ ከሆነ ከአደይ ጋር እንግዲህ ሊተዋወቁ ነበር። ዴቭ እሷን አደይን ይዞ እንግዲህ ወደ እሷ አምጥቶ ነበር። ነገር ግን ያሳየችው ነገር በጣም የሚያሳዝን ነበር። አደይ እንግዲህ እሷን አክብራ ተነስታ ለሰላምታ እጇን ስትሰጥ እንግዲህ በንቀት እንግዲህ ሰላም ሳትላት ነበር እየተቀመጠችው። አደይን በጣም ተደናግጣ ነበር። ምክንያቱም እኔ ከሰው በምን አንሳለሁ በማለት እንግዲህ በቦታው ብዙ ነገር ያሰበች ይመስለኛል። እናም የዴቭ እናት ያደረገችው ነገር ትክክል ነው ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ እንግዲህ የዴቭ እናት በጣም ትልቅ ስህተት ሰርታለች። ምንም ቢሆን እንግዲህ ያው አደይ እንግዲህ ያው እንከን የሚወጣላት ልጅ አይደለችም። በጣም ነበር የምታምረው፣ በጣም ቆንጅዬ ናት። ነገር ግን እናትየዋን ነገር ፍለጋ ነው መሰለኝ እንግዲህ ልጄ እችን ሴት አያገባትም በማለት አስባ ነው እንግዲህ እንደዛ ያደረገችው። አደይም በቦታው በጣም ተደናግጣ ነበር። ለሊም እንግዲህ በጣም ፈዛ ነበር። ዴቭም በጣም ደንግጦ ነበር። እንግዲህ ያው የዴቭ እናት አደይን ካልወደደቻት ያው ምንም ማድረግ አይቻልም። ዴቭም ያገባት አይመስለኝም። አደይም እንግዲህ ያው ማትከበረበት ቦታ የምትቀመጥ አይመስለኝም። ምክንያቱም የአደይ ባህሪያው እንደሚታወቀው በጣም ደስ የሚል ነበር። ሰውን የምትነካ ልጅ አይደለችም። ሁሉም ይወዳት
ልጅ ናት። ነገር ግን የዴብ እናት ደግሞ እንግዲህ በተቃራኒው በጣም ንቀትን አሳይታለች። ስለዚህ አደይ በጣም ተናዳ እንግዲህ ስሜታዊ በመሆን ጥላም ልትወጣ ትችላለች። ያው ለዛሬ ብቻ በማለት እንግዲህ ልትታገሳትም ትችላለች። ነገር ግን የዴብ እናት ጸባዩ እንግዲህ ያው በትዕግስትም የሚታለፍ አይደለም። ነገር ግን ያው አደይ መቻል አለባትም አልልም። ነገር ግን እንደምንም ብላ እንግዲህ ያው ሁሉም ነገር የዴብ እናት ብታስተካክል እናም እኛም እንግዲህ የዴብና አደይን ሰርግ ለማየት ነበር የምንጠባበቀው። ስለዚህ ይህን ነገር ደግሞ ፊክስ ማድረግ የምችለው የዴብ እናት ናት። የዴብ እናት ደግሞ አሁን ላይ አደይን አልወደደቻትም። ለዴብ ደግሞ ሌላ ሚስት እያዘጋጀች ነው። በክፍል 206 ላይ እንዳየች ከሆነ ዴብ የምታፈቅድ ከሆነ አሁኑኑ ነይ ነበር ያለቻት። ማንቱን ማን አይታወቅም። ይህ ነገር ደግሞ እንግዲህ አደይና ዴቭ እንደማይጋቡ ማሳያ ነው። ውድ የቻናሌ ቤተሰቦች አደይና ዴቭ የሚጋቡ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም በቀጣይ ክፍል 207 ላይ ምን እንደሚፈጠር አብረን የምናየው ይሆናል። ቢሆንም ግን የአደይ ጉዳይ በጣም ያሳዝነኛል። ዴቭም እንግዲህ እንደዚህ ማድረጉ ትክክል አይደለም። ምክንያቱም እስከመች በእናቱ ሊመራ ነው? እናቱ ያለውን ነገር ብቻ አደርጋለሁ ካለ በዚህ ሁኔታ እንግዲህ ህይወቱ መምራትም አይችልም ማለት ነው። እናቱም ሊያከብራት ይችላል። ነገር ግን እሱ የወደዳትን ሴት እናትዋ እኔ አልወደድኩም ብላ እንግዲህ ይህን ነገር ማስቀረት አችልም። እናትዋም እንግዲህ ዴቭ የእውነት የሚያፈቅራት ከሆነ ከእናቱ ትእዛዝ ወጥቶ እንግዲህ አደይን ያገባታል። ነገር ግን ማያፈቅራት ከሆነ እንግዲህ በእናቱ ትእዛዝ አደይን ይተዋታል። አደይን ከተዋት ደግሞ እንግዲህ ያው ለአደይ ዶክተር አለላት። ዶክተር ይህን አጋጣሚ ተጠቅመው እንግዲህ መሀላቸው ላይ የሚገባ እየመሰለኝ ነው። በክፍል 206 ላይ እንዳየስ ከሆነ ዴቭ እና አደይ እንግዲህ ያው ወደ ዴቭ እናት ለመሄድ ዴቭ ለአደይ አንዳንድ ነገሮችን ሲናገር እኔ ምን ሆንኩ ከዚህ በላይ ምን ልው በማለት እንግዲህ ከዴቭ ጋር አደይ በጣም ስትጨቃጨቅ ነበር። ዶክተሩ በመሀላቸው ገብቶ እንግዲህ አደይ ምንም እንደዚህ ናት የምትባል ሰው አይደለችም፣ እንዲህም ሆና በጣም ታምራለች ምናምን ብሎ እንግዲህ የራሱን አስተያየት ነበር የሰጠው። ቢሆንም ግን ዶክተሩ ትክክል አልሰራም፣ የእሱም ትክክል አይደለም ነው ብለው ዴቭም በሳቱ በጣም ተናደው ነበር። ዶክተሩም እንደዛው ተበሳጭቶ እንግዲህ ለአደይ የሆነ ነገር ሊነግራት ነበር፣ እንደሚያፈቅራት ሊነግራት ነው መሰለኝ። ሳይናገር ስሜታዊ በመሆን ተናዶ ነበር የሄደው። አደይም እንደዛው ተናዳ ነበር የሄደችው። ነገር ግን መጨረሻው በዚሁ ከቀጠለ እንግዲህ ዴቭና አደይ አንድ ላይ አይሆኑም። እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ነገር ደግሞ እንግዲህ የዳኒና ፍቅር ነገር ነው። እንግዲህ ዳኒ ለፍቅር የለሊን የቤት ካርታ ሰጥቷት ነበር። ፍቅር ደግሞ ያንን ካርታ እንግዲህ አሳልፋ ለለሊ ሰጥታለች። እንግዲህ በዛ ምክንያት ዳኒ በጣም ተናዶ ፍቅርን በጥፊ አጭሏት ነበር እና ሁላችንም በጣም ነበር ደስ ያለን እስከዛሬ ድረስ። እንግዲህ ፍቅር ያው በሰዎች ላይ እንግዲህ ያው አንዳንድ ተንኮሎችን ስትሰራ ነበር፣ ሰውን የሚጎዳ ነገሮችን ስታደርግ ነበር። አሁን ላይ በራሷ ሲደርስባት እንግዲህ በጣም ነበር ደስ ያለን እኛ በበኩላችን። እናንተም ደስ እንዳላችሁ እንግዲህ አልጠራጠርም። እንደዛው ሮማንም ሄለንም በጣም ሲደሰቱ ነበር። አሹም እንደዛው እንግዲህ በጣም ሲገረም ነበር። ነገር ግን የዴቭ እናት እንዴት ፊት ለፊቴ ልጅቷን ትመታታለህ በማለት እንግዲህ ዳኒን በጥፊ እሷን መታው ነበር። የተፈጠረውን ነገርም ለፍቅርና ስትናገር እንግዲህ ፍቅር ሁሉም ነገር አለባብሳ አልፋለች። ልጁን አላውቀውም፣ ማን እንደሆነ አላውቀውም፣ ዛሬ ገና ነው ማየው በማለት እንግዲህ ዋሽታ አልፋለች። ውድ የቻናሌ ቤተሰቦች ይሄ ነገር በዚሁ በቀላሉ የሚፈታ ይመስላችኋል? ዳኒስ ፍቅርም ዝም ብሎ የሚተዋት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት አብረን የምናየው ይሆናል። ወደ ገጀራው ስንመጣ ደግሞ ገጀራው እንግዲህ ለሊን እየተከታተላት ነው። ገጀራው እንግዲህ ለሊ የዛ ቤት ልጅ ከሆነች እኔም ቤቱ ይመለከተኛል በማለት እንግዲህ ነገሩን ለማወቅ እንግዲህ ከለሊ ጋር ለማውራት ቢፈልግም ለሊ እንግዲህ ከዚህ በፊት ባደረገው ነገር አሁንም ከአክስቱ ጋር ሆኖ እኔን እየሰለለኝ ነው በማለት እንግዲህ ከሱ ጋር ቆማ ማውራት አልፈለገችም። ነገር ግን አስገድዶ ሊያወራ ሲል ዶክተሩ መጥቶ እንግዲህ በመሀላቸው ጣልቃ በመግባት እንግዲህ ምንም ነገር እንዳይፈጠር በማድረግ እንግዲህ እነሱንም ሸኝቷቸው ነበር። ቢሆንም ገጀራው በዚሁ ብቻ አናቆም፣ ሌላ ጊዜ እንገናኛለን፣ ይህን ነገር በሰፊው እናወራለን ነበር ያለው። እውነት እንደተባለው ግን ገጀራው ለለሊ ወንድም ነው ወይስ አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። ወደ ዳይመንድ እና ኩኩሻ ስንመጣ
ቤተሰብ ዳይመንድ እና ኩኩሻ ግን የሚዋደዱ አይመስላችሁም? እንደኔ እይታ ከሆነ እንግዲህ ሁለቱ በጣም ይዋደዳሉ። ነገር ግን አንዳቸው ለአንዳቸው ስሜታቸውን መግለጽ አልፈለጉም። ነገር ግን የሆነ ነገር በመካከላቸው አለ። ሁለቱም እየተሳሳቡ ነው። በክፍል 206 ላይ እንዳያዝ ከሆነ ኩኩሻን እንግዲህ ገጀራው ሊመታት ይዟት ነበር። ነገር ግን ዳይመንድ መጥቶ እንግዲህ ያዙኝ ልቀቁኝ በማለት ኩኩሻን አትርፏታል። በዛ የተነሳ እንግዲህ ኩኩሻ ለዳይመንድ የተለየ ስሜት እንዲኖራት አድርጓል። ዳይመንድ እንግዲህ በቦታውም ጠይቃ ነበር። አንተ ግን እውነት ለእኔ ታስብልኛለህ ነበር ያለችው። እና ዳይመንድ እንግዲህ እውነቱን መናገር አልፈለገም። ኧረ የራስሽ ጉዳይ በማለት እንግዲህ ጥሏት ነበር የሄደው። ነገር ግን ኩኩሻ እስከ መጨረሻው ስታስበው ነበር። ዳይመንድ እንደዚህ ያደረገልኝ፣ ዳይመንድ ከሰው እኔን ጠበቀኝ በማለት እንግዲህ ስለሱ በተደጋጋሚ እያሰበች ነበር። ፈገግታዋም እንግዲህ ለየት ያለ ነው። ወደ ቻናል ቤተሰቦች እስቲ እንደ ሀሳብ እነዚህ ልጆች ይጣመሩ የምትሉ ለዳይመንድም እንግዲህ ከሩታ ኩኩሻ ትሻለዋለች የምትሉ ምክንያቱም ሀሳባቸው ተመሳሳይ ነው። ሁለቱም ያራድዬ ልጆች ናቸው እንግዲህ ይግባባሉ። ስለዚህ አብረው ቢሆኑስ እንደ ሀሳብ የኔን ሀሳብ ነው የነገርኳችሁ። እስቲ የእናንተም ሀሳብ እነዛው ከሆነ ሀሳብ አስተያየታችሁን ኮመንት ላይ ጻፍ አድርጉና በቀጣይ ደግሞ እነሱ የሁለቱ አንድ ላይ ይጣመራሉ ወይስ አይጣመሩም የሚለው አብረን የምናየው ይሆናል። ወደ ዳኒ ስንመጣ ደግሞ ዳኒ እንግዲህ ያ ካርታው እንግዲህ ወደ ለሊ እጅ ከገባ በኋላ በጣም ሲበሳጭ ነበር። ብዙ ቅዴ ተበላሽቷል እያለ ያመንኳቸው ሰዎች እንግዲህ እየከዱኝ ነው በማለት እንግዲህ መንገድ ላይ ቁጭ ብሎ ለብቻው ሲያለቅስ ነበር። እናም እንዳጋጣሚ ሆኖ በዛ ዶክተሩ እያለፈ ነበር። ዳኒን ሲያይ ምን ሆኖ ነው በማለት እንግዲህ ሲጠይቀው ሁሉም ነገር ነበር የነገረው። እንግዲህ ከዚህ በፊት በህይወቱ የተፈጠሩ ሁሉም ነገሮች ነበር የነገረው። እናም ዶክተሩም ትንሽ አዝኖ ነበር። እናም በፈለግከው ጊዜ የሚያስቸግር ነገር ካለ ቢሮዬና የቻልኩትን ያህል አደርጋለሁ ነበር ያለው። ነገር ግን ዳኒ ያንን አልፈለገም ነበር። ቤዛን እንዲያስፈታት ብቻ ነበር የፈለገው። ነገር ግን ዶክተሩ ያንን ነገር እንደማያደርግ አስረግጦ ነግሮታል። ውድ የቻናሌ ቤተሰቦች እውነት እንደተባለው ዶክተሩ ግን ዝም ብሎ የሚተው ይመስላችኋል? ይህን ነገር ቤት ሄዶም እንግዲህ ያው ዳኒ የነገረው ነገር በተደጋጋሚ በማሰብ እንግዲህ ያው ትንሽ ካስጨነቀው ቤዛን የሚያስፈታት ይመስለኛል። እናንተስ አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደ ሀሳብ ቤዛ መፈታት አለባት። ቤዛ ተፈታ እንግዲህ ነገሩ እንግዲህ ሲደበላለቅ ማየት ነበር ያው ፍላጎታችን። እንደዛው ካልሆነ ፊልሙም እንግዲህ አይደምቅም። ስለዚህ ቤዛ ትፈታና ትንሽ ሞቅ ደመቅ ይበል ፊልሙ። እስቲ እናንተስ ምን ትላላችሁ? ቤዛ ትፈታ ወይስ አትፈታ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ወደ መጨረሻው ጉዳይ ስንመጣ እንግዲህ ወደ አሹና ሮማን ጉዳይ ስንመጣ አሹና ሮማን እንግዲህ የሁለቱም ይዋደዳሉ። አሹ ከመጠን በላይ ይወዳታል። ነገር ግን እንደሚወዳት በግልጽ እስካሁን ድረስ አልነገራትም። ሮማንም እንደዛው እንግዲህ ትወዷለች። አሹም እንደሚወዳት ታውቃለች። ነገር ግን ከሱ ትክክለኛ የሆነ ፍቅር ቃል እየጠበቀች ነው። ነገር ግን እሱ ዙሪያ ጥምጥም እያወራ እስከዛሬ ድረስ በትክክል አልነገራትም። እንግዲህ እሷ ደግሞ አሹ ትክክለኛ የፍቅር ጥያቄ ካላቀረበልኝ እሺ አልለውም በማለት እንግዲህ እሷም ከሱ ጋር እልህ ውስጥ የተጋባች ይመስለኛል። ቢሆንም አሹ የፈጠነ እንግዲህ የፍቅር ጥያቄ አቅርቦላት እንግዲህ ሁለቱ አንድ ላይ የሚሆኑበት ጊዜ ይናፍቆናል። እስቲ እናንተስ አሹና ሮማን አብረው ይሁኑ የምትሉ ሁላችሁም እስቲ የቪዲዮ ላይክ በማድረግ ኮመንት ላይ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። በክፍል 206 ላይ እንዳያዝ ከሆነ አሹ በጣም ተርቦ ነበር። እንግዲህ በመጨረሻው ሰዓት ምግብ ይዛላ ስትመጣ እንግዲህ ያው ተናዶ አልቀበልም ብሎ ነበር። ነገር ግን እሷ ያለችውን ነገር ከሰማ በኋላ እንግዲህ ያው ሁለቱም ስለሚፈቃቀሩ እንግዲህ እሺ ብሎ እሱም ምግቡን ተቀብሎ የመጀመሪያ ጉርሻ እሷ ነበር ያጎረሳት። ፍቅራቸው ደስ ይላል። ነገር ግን አሹ አሁንም ፍቅሩን ካልገለጸላት ምንም ማድረግ አይቻልም። በዚህ ሁኔታ የምንቀጥል ይሆናል። እናም ውድ የቻናል ቤተሰቦች እስከዚህ ድረስ ማምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም ይህ ቪዲዮ ላይክ በማድረግ ለብዙ ሰው ማድረስ እንዳትረሱ። ሰሞኑ እንግዲህ ሰብስክራይብ የምታደርጉ ነገር በጣም ደስ የሚል ነው። እንግዲህ በ180 እየሄደ ነው። እናም በዚህ ሳምንት 100 ሺህ እንገባለን ብዬ ተስፋ አደርጋለሁ። ስለዚህ ሁላችሁም ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። 100 ሺህ ስንገባ እንግዲህ አብረን የምናከብር ይሆናል። ሁላችሁም እንግዲህ ቤተሰቦቼ እንደማታሳፍሩኝ ተስፋ አደርጋለሁ። አሁን ላይ ወደ 400 ምናምን ነበር የሚቀረው። ያንን ነገር ማሟላት
አይከብዳችሁም። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ብትወጡ ደስ ይለኛል እና ውድ የቻናሌ ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሰብስክራይብ አድርጋችሁ ውጡ። ሁላችሁም በያላችሁበት ሰላም ሁኑልኝ እያልኩ እኔ ከወዲህ ልሰናበታችሁ። ቻው።